በዛሬ ቪዲዮ ደግሞ ፓወርፖይንት ወይም ደግሞ ፒፒቲያችንን እንዴት ፕሪንት እናደርጋለን፣ ሃንዳውት ሊሆን ይችላል ወይም ደግሞ የተለያዩ ፕሬዘንቴሽኖች ሊሆኑ ይችላሉ ማለት ነው። ስለዚህ ፓወርፖይንታችንን እንዴት ነው በቀላሉ ፕሪንት የምናደርገው የሚለውን ሀሳብ ይዤ መጥቻለሁ ማለት ነው። ስለዚህ ቀጥታ ወደዛ እንሄዳለን። ያው ፕሪንት ለማድረግ ዶክመንት ኮንትሮል ፒ ነው የምንለው። ኮንትሮል ፒ እንላለን። ከዛ በኋላ ወይም ደግሞ ሌላው አማራጭ ምንድን ነው? እዚህ ፋይል ጋር እንገባለን። ፋይል ከገባን በኋላ እዚህ ጋር በዚህ በምናየው መልኩ ፕሪንት ማለት እንችላለን ማለት ነው። ሌላው ይሄ እንግዲህ ፓወርፖይንት ስለሆነ ምንድነው የምናደርገው? እንደምታዩት አሁን እዚህ ጋር 5 ስላይድ ነው። ስለዚህ ለምሳሌ ያሉት ሁሉንም ከፈለግን ያው ሁሉንም እንለዋለን ኦል ፔጅ ማለት ነው። ያው ባይ ዲፎልቱ ይሄ ነው እንግዲህ እንደምታዩት አንድ ስላይድ አንድ ፔጅ ላይ ነው የሚወጣው ባይ ዲፎልት ማለት ነው። ስለዚህ እንደ ሃንዳውት ማድረግ ከፈለግን የት እንገባለን ማለት ነው? ሳይዝ የሚለው ጋር እንገባና እዚህ ጋር ኖት እንደ ኖት ከሆነ የሚያወጣል እንደዚህ እንለዋለን። ወይም ደግሞ ሌላው አማራጭ አውትላይን ደግሞ እንደዚህ ያደርግልናል እንደ አውትላይን ማለት ነው። በአንድ ፔጅ በዚህ መልኩ ያወጣል ማለት ነው። ሌላው ደግሞ እዚህ ጋር እንደ ሃንዳውት ከፈለግን ይሄ በዚህ መልኩ ሁለት ያ ማለት አንድ ኤፎር ወረቀት ላይ ሁለት ፓወርፖይንት ስላይድ ማለት ነው። ይሄ ደግሞ በጣም ወረቀት ስለሚበላ ወዲት እናደርገዋለን ማለት ነው። እዚህ ጋር ሶስትም ማድረግ እንችላለን። እንደምታዩት ባዶ አድርገ ኦኬ። ሌላው አራትም ማድረግ እንችላለን በዚህ መልኩ እዚህ ጋር እዚህ አንድ አራት ማለት ነው። ስለዚህ እንደምታዩት አሁን ሁለት ፔጅ አደረገው ማለት ነው። ኦኬ ሌላው እዚህ ጋር መተን አሁንም 6 ከፈለግን 6 በዚህ መልኩ 5 ስላይድ ስለሆነ ያው አንደኛው ባዶ ሆነ ማለት ነው። ሌላ 5 ስላይድ ቢኖረን በዚህ መልኩ ማድረግ ይቻላል። ወይም ደግሞ 9 ከፈለግን ያው እዚህ 3 ደረደረ እዚህ ጋር 3 ያደርጋል እዚህ 3 አድርጎ ይደረድርናል ማለት ነው። ስለዚህ ያው ብዙ ጊዜ እንግዲህ የምንጠቀመው ይሄኛውን ነው ማለት ነው። ባለ አራትም ከፈለግን ባለ አራት ማለት እንችላለን። ባለ 6ም ከፈለግን ባለ 6 ማድረግ ይቻላል ማለት ነው። ሌላው ይሄኛውን ስኬል ቱ ፊት ፔፐር እንለዋለን ከፍ እንዲልልን ማለት ነው። ጠጋ ያለ እንዲሆንልን ይሄኛውን ስኬል ቱ ፊት ፔፐር የሚለውን መምረጥ ይኖርብናል ማለት ነው። እንደምታዩት በዚህ መልኩ ስለዚህ ይህን ስናደርገው ከበፊቱ የነበረ ዙም ይሆንልናል አደግ ይላል ማለት ነው። ስለዚህ ይህን ይመስላል ማለት ነው። ሌላው ፕሪንት ስናደርግ መርሳት የሌለብን ነገር ይህ ነምበር ኦፍ ኮፒ ነው። ነምበር ኦፍ ኮፒ ማለት ስንት ጊዜ ላድርግልን? 2 ከፈለግን 2፣ 3 ከፈለግን ይህኛው እንደፈለግን እዚህ ጋር ቁጥሩን መጻፍ ይጠበቅብናል ማለት ነው። አንድ ከሆነ አንድ ማለት እንችላለን። ስንጨርስ ያው ፕሪንት ነው የምናደርገው ማለት ነው። ስለዚህ ይህን ይመስላል ማለት ነው። ሌላው ኦሪንቴሽኑ እዚህ ጋር ላንድስካፕ እና ፖርትሬት ይታወቀናል። ስለዚህ ምንድን ነው የምናደርገው ማለት ነው? ፕሪንት እንላለን መጨረሻ ላይ በቀላሉ ፕሪንት ያደርግልናል ማለት ነው። ስለዚህ የዛሬ ቪዲዮ ይህን ይመስል ነበረ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ሌላ ደግሞ ማወቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ፣ ቪዲዮ ሰራላችኋለሁ ማለት ነው። ኪፕ ክሬቲቭ